ተፈጸመ። የእግዚአብሔር ሕያው ቃል በሮሜ 10:17 ላይ እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ስለዚህ ዛሬም የእግዚአብሔርን ሕያው ቃል እንድትሰሙ ሰምታችሁ ምላሽ እንድትሰጡና ከሕይወታችሁም ጋር እንድታዛምዱ ጋብዛችኋለሁ። የዛሬው መንባባችን የሚያተኩረው በዮሐንስ ወንጌል ምዕራፍ 19 ቁጥር 28 እና 30 ላይ ባለው ክፍል ላይ ነው። ቁጥር 28 ላይ ከዚህ በኋላ ኢየሱስ ሁሉን እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። ቁጥር 30 ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። የሰው ዘር ሁሉ የኃጢአት ዕዳ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ባፈሰሰው ደም ሙሉ በሙሉ ተከፍሏል። ስለዚህም እግዚአብሔር ከሰው ዘር በሙሉ ይጠብቀው የነበረውን ዕዳ በኢየሱስ የመስቀል ላይ ሞት ስለተከፈለ ነው ተፈጸመ የሚለው። ኢየሱስ በሮማ ወታደሮች ከመያዙ በፊት በይፋ ወደ አብ የጸለየው ጸሎት በምድር ላይ ሊፈጽመው ያለውን ሥራ ፈጽሞ እንዳከበረው እርሱንም እንዲያከብረው ነበር። ይህንንም በዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ እንዲህ ይላል፣ እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርሁ። ደግሞም እግዚአብሔር አብ ዘንድ ኢየሱስ ሊሠራ የተላከው የጠፉትን መፈለግና ማዳን ነበር። ይህንንም አስመልክቶ የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለ። ይህም በእርሱ ለሚያምን ሁሉ የኃጢአትን ስርየት ለማምጣት ነው። ይህን አስመልክቶ በሮሜ ምዕራፍ 3 ከቁጥር 23 እስከ 25 ድረስ እንዲህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። እናም በቀራንዮ መስቀል ላይ በኢየሱስ አማካኝነት የገኘው የማዳን ሥራ ውጤቱ ደግሞ ኃጢአተኛ ሰውንና ቅዱሱን እግዚአብሔርን ማስታረቅ ነው። ይህንን አስመልክቶ የእግዚአብሔር ቃል እንዲህ ይላል በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 እስከ 19 ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸው ነበር፣ በእኛም የማስታረቅ ቃል አኖረን ይላል። ይህንንም የማስታረቅ ቃል አገልግሎት ደግሞ በሥጋ ከተገለጠ አምላክ በቀር ማንም ማድረግ አይችልም። ይህም በሥጋ የተገለጠ አምላክ ደግሞ እግዚአብሔር ወልድ የሆነው ኢየሱስ ክርስቶስ ነው። በብሉይ ኪዳን ስለሚመጣው መሲህ ወይም ክርስቶስ የተነገሩ ከ300 በላይ ትንቢቶች ተፈጽመዋል። ከእነዚህም ውስጥ በዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ፣ እርሱም ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ አለ። ይህንን ትንቢት የሴቲቱ ዘር የሆነው ጌታችን ኢየሱስ ክርስቶስ በመስቀል ላይ የሰይጣኑን ራስ በመቀጥቀጥ ፈጽሞታል። ክብር ለእግዚአብሔር ይሁን። በመስቀል ላይ ብዙ ነገሮች ቢፈጸሙም ዋናው ግን የሰው ዘር ከኃጢአት ባርነትና ጭቆና ነፃ ወጥቶ ደህንነት ማግኘት መቻሉ ነው። ይህም ኢየሱስ ክርስቶስ በመስቀል ላይ መከራ በመቀበልና እግዚአብሔር አብን በፍጹም በመታዘዝ የኃጢአትንና የሰይጣንን ኃይል ድል በማድረግ ሕጉን ፈጽሞታል። ይህን በተመለከተ በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንዲሁ እንደሰማሁ ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና አለ። እናም ደግሞ በዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ ደግሞ ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና አለ። ክርስቶስ በመስቀል ላይ የፈጸመው ሥራ በኃጢአታቸው ሙታን የነበሩትን ሰዎች ሁሉ ሕይወት መስጠት ነበር። በኤፌሶን ምዕራፍ 2 ቁጥር 1 እና 5 ላይ እንዲህ ይላል። ቁጥር 1 በበደላችሁና በኃጢአታችሁ ሙታን ነበራችሁ ይለናል። ቁጥር 5 ላይ ደግሞ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋለን። ምንድን ነው የተፈጸመው? በብሉይ ኪዳን ስለ መሲሁ ኢየሱስ የተነገሩ ከ300 በላይ የሆኑት ትንቢቶችና ሕጉ ተፈጻሚነት ያገኙት በክርስቶስ የመስቀል ላይ ሞት ነው። በማቴዎስ ምዕራፍ 5 ቁጥር 17 ላይ እኔ ሕግንና ነቢያትን ለመሻር የመጣሁ ይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም ተብሎ እንደተጻፈ ኢየሱስ ወደ ምድር የመጣበት ዋና ዓላማ ሕግንና ነቢያትን ይሽር ዘንድ ሳይሆን
በመስቀል ላይ ለሰው ዘር ሁሉ የኃጢአት ዕዳ በመክፈል የተነገሩትን ትንቢቶችና ሕጉን ይፈጽም ዘንድ ነው። ምክንያቱም ሕጉ ቅዱስ ስለሆነ ኃጢአተኛውን ማጽደቅ አይችልምና ሕጉ ሊያጸድቃቸው ያልቻላቸውን ኃጢአተኞችን በእርሱ በማመን ብቻ እንዲጸድቁ የሕግ ፍጻሜ ሆኖ ነው ኢየሱስ የመጣው። ምክንያቱም ሕጉን ሊፈጽም የቻለ የሰው ዘር አልተገኘም። ስለዚህ መጽደቅ ከሰው መልካም ሥራ የሚገኝ ሳይሆን ክርስቶስ በመስቀል ላይ ከሠራው የማዳን ሥራ የተነሳ ብቻ ነው የሚገኘው። ስለዚህ ለዚህም ማረጋገጫ የእግዚአብሔር ቃል እንዲህ ይላል በሮሜ 10:4 ላይ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል። ኢየሱስ በምድር ላይ ሥጋ ለብሶ በተመላለሰበት ጊዜ ሰዎች ንስሐ እንዲገቡ ወንጌልን በመስበክ የዲያብሎስን ሥራ በማፍረስ ሰዎች ከአጋንንት እስራት እንዲፈቱና የእግዚአብሔር እውነት እንዲረዱ በማስተማር ነበር። በዚህም መሠረት ያከናወናቸው ዋና ዋና ተግባሮች ቀጥሎ እንመልከት። አንደኛ፣ የዓለምን ኃጢአት ሊያስወግድ የመጣው መድኃኔ ዓለም የሆነው ኢየሱስ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላልና። ሁለተኛ፣ ኢየሱስ ወደ ዓለም የመጣው የጠፋውን ሊፈልግና ሊያድን ነው። ይህን አስመልክቶ በሉቃስ ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። ሦስተኛ፣ ነፍሱን ቤዛ አድርጎ ሊሰጥ ነው የመጣው። ይህን በተመለከተም በማርቆስ 10 ቁጥር 45 ላይ እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣምና ይላል። አራተኛ፣ ኃጢአተኞችን ሊያድን ነው የመጣው። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ይህን አስመልክቶ ኃጢአተኞችን ሊያድን ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነበርኩ ይላል ሐዋርያው ጳውሎስ። አምስተኛ፣ የእኛን ኃጢአት ሊያስወግድ ነው የተገለጠው። ይህን በተመለከተ በአንደኛ ዮሐንስ ምዕራፍ 3 ቁጥር 5 ላይ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም ይላል። ክብር ለእግዚአብሔር። ስለዚህ ደግሞ በዕብራውያን ምዕራፍ 9 ቁጥር 22 ላይ ደምም ሳይፈስ ስርየት የለም ተብሎ እንደተጻፈ ክርስቶስ ኢየሱስ በቀራንዮ መስቀል ላይ ንጹሕ ደሙን በማፍሰስ በሰው ዘር ላይ የነበረውን የኃጢአት ዕዳ በመክፈል የሕግ ፍጻሜ መሆን ሊያሳርፈን ተፈጸመ። ስለዚህ ዛሬ ይህንን የጽድቅ መስፈርት ለማሟላት የሚያበቃ የጽድቅ ሥራ የሰው ዘር መስራት ስለማይችል ሰው ሁሉ ክርስቶስ በፈጸመው እንዲያልፍ ዕድል ተሰጥቶታል። ይህንን ነፃ ስጦታ ተቀብሎ ማለፍ ግን የሰው የግል ውሳኔ ያስፈልገዋል። ዛሬስ አንተ ክርስቶስ በፈጸመው ማለፍ ትፈልጋለህ? የኃጢአትን ዕዳ ክርስቶስ በመስቀል ላይ ፈጽሞ ከፍሎልኛል ብለህ ብታምንና ዛሬ የሕይወት አዳኝና ጌታ አድርገህ ብትቀበለው ከኃጢአት እድፈት አንጽቶ የእግዚአብሔር ልጅ የመሆንን መብት ያጎናጽፋል። ይህንንም አስመልክቶ የእግዚአብሔር ቃል እንዲህ ይላልና በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። ታዲያ ዛሬም አንተ ይህንን ተገንዝበህ ይህንን ጌታ ንስሐ ገብተህ ልትቀበለው ከወሰንክ ቀጥሎ ያለውን የንስሐ ጸሎት ከእኔ በኋላ ጸልይ። ጌታ ኢየሱስ ሆይ ኃጢአቴን ይቅር በለኝ። በቀራንዮ መስቀል ላይ ስለ እኔ ኃጢአት በፈሰሰው ደም አንጻኝ። ዛሬ ዓለምን፣ ሰይጣንና ሥራውን ሁሉ ክዳለሁ። አንተን ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ እቀበልሃለሁ። ልጅህ አድርገኝ፣ ስሜንም በሕይወት መዝገብ ላይ ጻፍልኝ። አሜን።